አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ወንድምናቶች የአላህ ሰላምታ ይድረስላችሁ በእናንተ ላይ ይድረስላለሁኝ። የተወሰነ ቀናቶችም ጠፍቻለሁ አፍዋን። ስለዚህ አሁን ያው አንዳንድ ነገሮችን እያየነ ትንሽ አላስችል ስላለ ነው። ትንሽ አንድ መስመር ጋጥ ወጥ ሆኖ የሀባሽ አንጃዎች እምነታቸውን አያውቁ፣ የተፈጠሩበትን ዓላማ አያውቁ፣ ግንዛቤ የሌላቸው ሰዎች ከስም ብቻ ፋጡማ፣ መሐመድ፣ ኸዲጃ ብቻ ስም ብቻ የሆኑ ሰዎች እምነታቸውን የማያውቁ የተቀላቀለባቸው ሰዎችን ስና አንዳንድ እንደው ትንሽ እኔም ልበል ብዬ ነው። ሰሞኑን ሀጂ ሙፍቲ በሚባለው ሰውዬ ሰሞኑን ወደ አኺራ ሄዷል። ይህ ሰውዬ ባለም በዱንያ ላይ በነበረበት ሰዓትም እንግዲህ ሙቶም የፊትና ላይ ነበር። አሁንም ፊትና ላይ የፊትና ሰው ነው በጥቅሉ ማለት ነው። አሁን ይህ ሰውዬ በአህለ ሱና ላይ ትልቅ ጠባሳን የጣለ ነው። በመሻይኮች በአህለ ሱና ወጣቶች በደርግ ጊዜ አንስቶ አህለ ሱናዎችን መቀመቅ ሲያስገባ የነበረ አደገኛ የሆነ መርዛማ የሆነ ሰው ነበር። አላህ ሱብሓነሁ ወተዓላ ጊዜውን ጨረሰ። ያው ጌታው ጋር ተገናኘ። እዚያው ስራውን አላህ እዚያው ይተሳሰበው። ነገር ግን ራሱ ታይቶ የማይታወቅ ነገር ራሱን ከፍ አድርጎ ይሄው መቃብሩን ራሱ ለአምልኮት አድርጎት ነው ሄደው። ሰውዬ በህይወት እያለ ይሄን ነገር ቢከለክል ኑሮ ከዚህ ደረጃ አይደርስም ነበር። ይሄ ሰውዬ ሙዘብዘብ የሆነ ሰውዬ ነው ነበር። አንዴ ይናገራል፣ አንዴ ከዚያ ይናገራል። ግራ የገባው የተምታታበት ሰው ነበር። የዋለለ ሰው ነበር። አሁን ታያላችሁ ሁሉም ሰው አይቶታል። ጀናዛው የተቀመጠበትን ነገር እየተሻሹ እየተፈጋፈጉ ፊታቸውን፣ ደረታቸው፣ ልብሶቻቸውን እያሹ አላህ የለም እንዴ እሳቸውን የሚወስድ ሰው እሳቸውን የሚገል አላህ እንደው የለም ማለት ነው አይደለም እያሉ በአላህ ላይ ራሱ ምን በቃ ግራ ነው የሚያጋባው እኮ። ስለዚህ ዕውቀተ ቢስ የሆኑ ሰዎች መስመር ስተዋን በቃ ነብያችን አለይሂ ሰላቱ ወሰላም እኛ በነብያችን ሰለላሁ ዐለይሂ ወሰለም ሞት ነው ልናዝን የሚገባው ማለት ነው። ከነብያችን አለይሂ ሰላቱ ወሰላም ውጪ ያለው ሰው እንደማንኛውም ሰው ነው። እሳቸው እንኳን በዱንያ ላይ ያሉ እንደዚህ አይነት ነገሮችን ከፍ ምናምን የሚያደርጉ ቃላቶች ሁሉ ዘጋግተው ነው ሄዱት። ቀብራቸውም እንዳይመለክ ነው እዚያ በጥንቃቄ የተቀመጠው። ይሄ ሰውዬ ነብይ ነው ምን ስለሆነ ነው? ተራ ሰው ነው። ተራ የሆነ ሰው ነው። ተራ የሆነ ሰው ወላሂ ማለት ነው። ፊቅህን እንኳን የተለያዩ ነገሮችን እንኳን ሲጠይቅ ከበኒ መስጊድ የድሮ የበኒ መስጊድ ኢማሞች ነው የሚጠይቅ ነበር። የዚህ እንኳን ዕውቀት የለውም አይደለም። የአቂዳ የሚና የተለያየ ነገሮች ዕውቀት ሊኖረውና አቂዳ እንኳን የለም ዜሮ ነው። አላህ ሱብሓነሁ ወተዓላ ከአርሽ በላይ ነው ያለ ሰው እኮ ካፊር ነው ብሎ ያለ ሰው ነው። ፊቅህ እነዚህን እንኳን የሚጠይቀው ከበኒን መስጊድ ኢማም የነበሩት የድሮ ከሳቸው ነው ሄዶ የሚጠይቅ የነበረው። እስኪ አፎን የኔን ራሴን ንግግሬን አስረዘምኩባችሁ። እስኪ እችን አቅለቢስ የሆነች ማህይም የሆነች ሴትዮ ንግግሯን እናዳምጥ እስኪ። እነሱ ከ1000 ሄክታር የሰጡትን ህዝበ ሙስሊሙ እንዲቀበርበት ነው። እሳቸው ስሟት፣ እነሱ አለች 1000 ሄክታር የሰጡት ህዝበ ሙስሊሙ የተቀበሩበትን ትላለች። እቺ ግንዛቤ ያጣች ሴትዮ። እሺ 1000 ካሬ ከተሰጠ በኋላ ወፍ ካደረጉ በኋላ እንበል ሰው ሙቱ አልሞተም? በዚያ ከዚያ አንስቶ እስካሁን ድረስ ሰው አልሞተም? ሌላ ሰው አልሞተም? እሺ ትቀጥላለች። እሺ እናንተ ግን ዶማዎች ናችሁ፣ ደነዞች። ደነዞችማ ዶማዎችማ እናንተ ናችሁ።
ደነዝ ዶማዎች እናንተ ናችሁ። 1000 ሄክታር ከተሰጠ በኋላ አንድ ሰው እንኳን ሞቶ ያልተቀበረበት ይሄን እንኳን የማታገናዝቡ መሀይማን ናችሁ። ደነዝ ናችሁ ዶማ። እናንተ የሚያሳርፍ እናንተ እንገታችሁን እንደዚህ እያረዱ የሚጥላት አጣ። ስሟት እንግዲህ እዚያ ጋር ቁርአን እንቀራለን ብለው የሚሄዱት በቃ ስለ መግደል ነው የሚያስተምሯቸው። አህባሽ የሚባለው ቆሻሻ እምነት ከሊባኖስ የይሁዳን አምልኮት ስርዓት ይዞ የመጣ በነ ሀጅ ሙፍቲ አማካይነት በዚያ በወያኔ ድልድል አድርጎ የመጣ ከእስልምና የወጣ ፊርቃ ነው። ከዚያ እንግዲህ እንቀራለን ብለው በቃ ሱንዮችን በመግደል እንዴት እንደሚገሉ በምን አይነት መልኩ ነው እየተማሩ የሚመጡት? የዚያ የተማራችሁ ነው አሁን እንግዲህ እዚህ ጋር ሜዳ ላይ መጣ የምትተፋው ማለት ነው። በሙላ ዶማ ያውላ ህዝብ አዝኑ ያውላ ህዝብ ሰላት ተደረገ እየሰገደ እናንተ ተበጠብጣላችሁ። እንደዚህ ነው ብላችሁ እናንተ ፈትዋ ልትሰጡ ትሞክራላችሁ። አሁን እንግዲህ እሷ ዓሊምን አድርጋ እንግዲህ ዑለማን አድርጋ ያ ሁሉ ህዝበ ሙስሊሙ ሸኝቷቸው ተከትሏቸው ምናምን እያለች እናንተ ተበጠብጣላችሁ እያለች የተናገረች ነው ህዝበ ሙስሊሙ። ስለዚህ እናንተ ፈትዋ ለመስጠት ትሞክራላችሁ ብላ እያወራች ነው እንግዲህ እሷን እንግዲህ እንደ እውቀት እኛ አስባ ማለት ነው። ማናችሁ? ከየት ነው የመጣችሁ? ምንድናችሁ እናንተ? ምን ያህል አውቃችሁ? ከማን በላይ አውቃችሁ? እስቲ ከሳቸው በላይ አውቃችሁ ነው ጀነዞች። ይኸው እንግዲህ ሀጅ ሙፍቲ እንግዲህ የሚባሉ ሰውዬ እንግዲህ ከእናንተ ከሳቸው በላይ አውቃችሁ ነው ይላሉ። መረጃችሁ ነው የነሱ ሐዲሳቸው ቡኻሪ ሙስሊሙ መረጃቸው ደሊላቸው ቁርአናቸው ሀጅ ሙፍቲ ናቸው። ሌላ ነገር የለም። ቁርአን አይከተሉ ሐዲስ አይከተሉ እነዚህ ሰዎች ምንም ወላሂ ነው የምላቸው። ቁርአን እኮ አይከተሉም እኮ ሐዲስ አይከተሉም። ተው ሐዲሱን ማተውት ሐዲሱን ተው የአላህን ቃል ራሱ አይከተሉትም። ምን ይላል መሪያቸው አቡበከር ሱለይማን የሚባለው ሰውዬ ቁርአን ላይ እንኳን ቢሆን ከዚያም የነብያችን አለይሂ ሰላቱ ሰላም ንግግር ትክክለኛ እንከን የሌለው ንግግር እንኳን ቢሆን ሆኖ እንኳን እያለ አለ አእምሮአችን ላይ የኛ አእምሮ ላይ ካልተጣጣመ የኛ አእምሮ ጋርና መልእክቱ ካልተጣጣመ ነብዩ አልተናገሩትም ብለን ነው የምንመልሰው ይላል። እነዚህ ታዲያ ሙስሊሞች ናቸው እንዴ? ይሄው ዶማ የሰው ልጅ ደደብ አይባልም፣ ግን እንደናንተ አይነት ደደብ አይቻላል። ወላሂ ቢላሂ ደደሞች እናንተ ናችሁ። ምንም ግንዛቤ የሌላችሁ አመለካከት ተው፣ ሸሪዓውን ተው። የሸሪዓውን የነብያችን አለይሂ ሰላቱ ሰላምን ትእዛዝ መከተሉን ተውት። ግንዛቤ እንኳን የሌላችሁ ሰውኛ ከእንስሳዎች የወረዳችሁ በል አضل ከእንስሳ የበለጠ ናችሁ እናንተ። ግንዛቤ የሌላችሁ ከአላህ ከጌታችሁ እንኳን ስርዓተ ቢስ የሆናችሁ ሰዎች ምንም አታውቁ ደነዞች እንደወረዳችሁ ወላሂ። በዚህ አጋጣሚ ደግሞ ለክርስቲያኖች በሙላ ለትላልቅ አባቶች አላህ ይስጣቸው። ልክ ነሽ። እነሱማ እንግዲህ ያው አብረው ሲበሉ ሲጠጡ ሲጨፍሩ ሱንዬ ወጣቶችን ሲያስጨፈጭፉ የነበሩት አይደለ እንዴ? ማህበራዊ ቅዱሳን እኮ እንደዚህ ነው የሚያሽከረክሩት የነበረው። ሀጅ ሙፍቲ የሚባለውን ሰውዬ ማህበራዊ ቅዱሳን እና ዳቆን ማን የሚባሉት ማለት ነው እነ ዳቆን የሚባሉ ሰዎች እነ ስብሐት ነጋ የሚባሉ ሰዎች አብረው የተሰበሰበ ሱንዮች መቀመቅ አዘቅት አስገብቷቸው ሲያስገርፍ ሲገል የነበሩ አብሮ ተው እንኳን የማይል ሰው ያልነበረ እንዴ? ከዚያማ እነሱ ታመሰግናላችሁ። ስለዚህ አንድ ናችሁ እነሱ ጋራ ልዩነት የላችሁም። ስለዚህ ላንቺ እንኳን መስጠት አያስፈልግም። አንቺ ላንቺ አይነት እንኳን በቃ ንቆ መተው ነበረ። ግን እንዳንቺ አይነቱን እንዳንቺ የሚመስሉ ሰዎችን ለዚያም ጭምር ብዬ እንጂ ላንቺ እንኳን መልስ ተገቢ ብዬ ነው አላስብም ነበረ። ስለዚህ ወንድምናቶች ምንድነው ልላችሁ ምን የሷ ንግግር ወደ ጎን ተውና ሌላም አለ ሌሎችም አሉ። እኛ ማድረግ ያለብን ማለት ነው ሸሪዓችንን መማር ብቻ ነው። የነዚህ ሰዎች ንትርክ ጣጣ ገና ወደፊት ይመጣል። ገና ይሄ መቃብር እንግዲህ ሐሙስና ጁምዓ እዚያው ነው። ወደፊት እንደ ሐጅ የሚባል ነገር የለም የሚባል ነገር ሳይመጣ አይቀርም። አላህ ሰሪያቸውን ወገባቸውን አላህ ይበጥሳቸው እንጂ ነገ ጧት እንግዲህ ያው እንደምናየው በወሎ በስልጤ በጉራጌ በተለይ በአማራ ክልል የምናየውን ሄደው
ቀብርን ጧፍ እንደሚያደርጉት ይህን ሰውዬ እንደዚያ ያለ ማድረግ ምንም ዋስትና የለውም። አሁን ጅምሩን እያየን ነውና አላህ የነሱን ተንኮል በትስጥስ አድርጎ አላህ የሱን መቃብር ደግሞ ፈንቅሎ ቆፍሮ ከህዝበ ሙስሊሙ እንደማንኛውም ህዝበ ሙስሊም ከዚያ የሚያስቀብር የሆነ አካልን አላህ ያምጣልን እላለሁኝ። ፊትናው ከባድ ስለሆነ ወሰላሙ አለይኩም ወራህመቱላህ። ይህን ቪዲዮ ሸር አድርጋችሁ ተደራሽ አድርጉት ኢንሻአላህ። ከዚህ በኋላ ያለውን ነገር ትምህርቶችም ነገሮችም ሁሉ የተለያየ ነገሮችን አብረን እንማማራለን። አስተያየት ካላችሁ ጻፉልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።